አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወንድሞች ዛሬ የአላሁ ሱብሓነሁ ወተዓላ እገዛ ከሆነ ስለ ሰላት እናወራለን ኢንሻአላህ። ምክንያቱም አላሁ ሱብሓነሁ ወተዓላ ሰላትን ከሁሉም ኢባዳዎች ያስበለጠውና ጥንቃቄን እንድናደርግበት የተፈለገበት ሰላት አላሁ ሱብሓነሁ ወተዓላ በተከበረው ቁርአኑ ምን ይላል? ወስተዒኑ ቢሰብሪ ወሰላህ ከአላሁ ሱብሓነሁ ወተዓላ እገዛን ፈልጉ። ቢሰብሪ ወሰላህ በትዕግስትና እንዲሁም ሰላትን በመስገድ እና ሰላት የእስልምና ሜን ፓርት ነው። የእስልምና ቁንጮ ነው። እስልምና በሰላት ላይ ነው የሚመሰረት። ሊአጅሊ ዛሊክ ሰላታችንን አጥብቀን ልንሰግድ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ይላሉ? አልዐህዱ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በነዛ በካፊሮች መካከል ያለው ልዩነት ምንድነው? አሰላህ ሰላት ነው። ፈመን ተረከሃ ፈቀድ ከፈር። በእርግጥም ሰላትን የተዋት ሰው ክዷል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ካፊር ነው ብለዋል። እና እኛ ሰላታችን ላይ ልንበረታና ሰላታችንን ልንሰግድ ይገባል። ፈኢን አኽጠእቱ ሚኒ ወሚነ ሸይጣን ተሳስቼ ከሆነ ከኔና ከሸይጣን ነው። ያው መልካም ነገርን ተናግሬ ከሆነ አላህና መልእክተኛው ከነሱ ነው ማለት ነው። ባረከላሁ ፊክ።